ከቅርብ ጊዜ ወዲህ ግን ቴዎድሮስዝ ሁነኛ ፈተናዎች ገጥመውት እንደነበረ መቼም ብዙዎቻችሁ የምትረዱት ነው። እኔ ፕሮግራም አልሰራበትም። አንዳንዴ ችግሮች ሲያጋጥሙ ለአማራ ችግር ብርቁ ስላልሆነ መጥቼ ሚዲያ ላይ አላለቅስም። ምክንያቱም እንዴት እንደሚፈታ ስለማቀው ከኛ አስተሳሰብም በላይ የሚሆን ችግር ይገጥመናል ብዬ ስለማላስብ ባይዘው የገጠመን ፈተና የትኛው ፈተና ለኔ አሁን የምናያቸው ማናቸውም ፈተናዎች በጣም በትንሽ ሐሳብ ጊዜ ወስዶ በማሰብ የሚፈቱ ችግሮች ናቸው። አማራ በዘመናችን ገጥሞን የማያውቅ የተለየ ፐዝል የገጠመን እጅግ በጣም ዲስኦሪየንት የሚያደርግ እጅግ ፈታኝ ሁኔታ አስበንና አልመን አቅደን የማንፈታው ነገር እንደገጠመን እየመጣን በተለያየ ቦታ ላይ ማልቀስ ተገቢ ነው ብዬ አላምንም። አመራሩ ጊዜ ከወሰደ ሊፈታው የማይችለው ምንም ነገር አማራን አልገጠመውም ብዬ ነው ማምነው። ከአማራ ህዝብ አቅም በላይ የሆነ የኢትዮጵያ ችግር አለ ብዬ አላምንም። ከአማራ ህዝብ በላይ የሆነ የአማራ ችግር በፍጹም ሊኖር አይችልም። ከአማራ ህዝብ በላይ የሆነ የቀጠናው ችግር አለ ብዬ አላምንም። የኛ ችግር የነበረው ተቀራርቦ መነጋገር፣ መተማመን፣ ከዛ በኋላ ያጋጠሙን ፈተናዎች የምንፈታበትን ስትራቴጂ በጋራ መቀየስ ላይ ነው የነበረው ችግር። እነዛን ችግሮች መቅረፍ የሚያስችል አቅም አለ ብዬ ስለማምን በተለይ ቴዎድሮስ ላይ ችግሮች አጋጥመው ችግሮችን ለመፍታት ረዘም ያለ ጊዜ ሊወስድ ይችላል የሚል ችግር ያጋጥመዋል ብዬ ከማላስባቸው ዞች አንዱ ቴዎድሮስ እዝ ነው። ምክንያቱም በጣም በርካታ ማውቃቸው እጅግ ማከብራቸው በጣም እና እምጓጓላቸው ማለት ነው ወጥተው ኢትዮጵያን እስኪያገለግሉ ድረስ እነዚህ ልጆች ብዬ እምጓጓባቸው ልጆችም ጭምር ያሉበት ቦታ ነው። በነገራችን ላይ ማለት በጣም የሚያሳሱ ልጆች አሉ። በእውነት በደንብ የተማሩ ለምን በዛ ቦታ እንደተገኙ የሚያውቁ ጥሩ ዝግጅት ያደረጉ ልጆች ያሉበት እና እንድናርፍ የሚያደርገን አእምሮአችን እንዲያርፍ የሚያደርጉ ልጆች ያሉበት እና ጠላት በቅርብ ጊዜ ቴዎድሮስዝ ችግር አጋጥሞታል። የውስጥ አንድነት ችግር አጋጥሞታል። አካባቢነት ፕሮቪንሻሊዝም አጋጥሞታል። በዚህም ምክንያት ባልተደራጀበት ችግሩን ባላከመበትና ባልፈታበት ሁኔታ ከበባ ፈጽምበትና ይሄንን አካባቢ ባዳፈን በሌላ አካባቢ ላይ ያለው የአማራ ናሽናሊዝም ራዲየት ሊያደርግ አይችልም። ስለዚህ አማራን እዚህ አካባቢ ላይ መድፈቅ ከቻልኩኝ በሌሎቹ አካባቢ ላይ ያለውን በተናጠል ደግሞ ጋፈጠዋለሁ ብሎ የተለየ ስትራቴጂ አይደለም የምናቀውን አይነት ስትራቴጂ ነው ያዘው። ግን ደግሞ መጠነ ሰፊ የሆነ ወታደራዊ ዘመቻ በዚህ አካባቢ ላይ እንዳወጀ ተመለከታላችሁ። ይሄ ላለፉት 50-60 ዓመታት ኢትዮጵያ ችግሮች ባጋጠማቸው ጊዜያቶች ውስጥ ጎጃም ላይ የተደረገ ትግልንና የማህበረሰቡን በትግል ውስጥ የነበረውን ሚና ጠንቅቆ ካለመረዳት በየዘመኑ የሚፎርሹ መንግስታት ስለሚነሱ ዛሬም እነ መሐመድ ተሰማ እዛ አካባቢ ላይ የሚያደርሱት ነገር ከዛ በታሪክ ከተሳሳት ውስጥ እንደ ጣሊያን ጦር ማመራሮችና ወታደሮች የተለየ ነገር ይዘው እንዳልመጡ እንገነዘባለን ማለት ነው። ዛሬም የሚደረገው ዘመቻ ትላንት ያልተደረገ ዘመቻ አይደለም። ምንም የተለየ ውጤት የለውም። በተመሳሳይ ሁኔታ አንድ ነገር ደጋግሞ የመሞከር አይነት ሁኔታ ካልሆነ በስተቀር ማለት ነው። ገቡ ትላንትና ገብተናል በሚል በከፍተኛ ደረጃ ፕሮፓጋንዳ ነዙ። አሁን ደግሞ ነፍስ አውጪኝ ውስጥ ገብተው ወይንም ደግሞ ራሳቸውን ለማዳን ከፍተኛ ርብርብ እያደረጉ እንዳሉ እየሰማን ያለ ነው። እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ዛሬ የሚደርሱን ወታደራዊ ዘመቻዎች ከማታ ጀምሮ የነበረው ነገር እንግዲህ እስከዚህ ሰዓት ድረስ ከባድ ትንቅንቅ እዛ አካባቢ ላይ የተደረገ በጣም መጠነ ሰፊ የቡድን መሳሪያዎችን ታጥቆ የመጣ ሰራዊት ነበር የነበረው። በበርካታ ሁኔታ ከባድ ተጋድሎ እየተደረገ እንዳለ ነው መረጃዎች እየደረሱኝ ያሉት ማለት ነው። ቴዎድሮስ ላይ ጠንካራ ህዝብ የትግሉ ባለቤት ራሱ ህዝቡ። የአማራ ትግል በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ
ከምታስቡት በላይ ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው አስፈራርተው ልትገዛው አትችልም አሸማቀው ልትገዛው አትችልም ሀብት ንብረቱን አውድመ ልትገዛው አትችልም ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም ልታንበረከከው የምትችለው ህዝብ አይደለም የሚገዛው መተማመን አጤ ኃይለ ሥላሴም ጭምር በነገራችን ላይ ወደ ኋላ ሄዳችሁ ከአጤ ኃይለ ሥላሴ ጋር የነበረውን ነገር ጠይቁ አንብቡ ያልተላከ ሽማግሌ አልነበረም ያልተላከ ጀነራል አልነበረም በኋላ እሳቸውም ተገንዝበው ብቸኛው ከጎጃም ጋር ይሄንን ችግር ልፈታ የሚችልበት ምክንያት ፖለቲካዊ ነው ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለው የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል በጣም ትልቅ አቅም ያለበት አካባቢ ነው በጦርነት የአማራን ህዝብ አንበረክካለው ማለት ላለፉት 3 አመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል እንትና ኮሎኔል ገሌ ተማረከ ሲባል ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሶ ያመጡን ይላል ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን እንጀራ ሲያጎርሰው እናሳያለን ልብስ ሲቀይርለት እናሳያለን ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ሰራዊቱ በተለያዩ አካባቢዎች ላይ ሲዘምት የነበረባቸው በርካታ አጋጣሚዎች እንዴት ደጀን ሆኖ ያንን ሰራዊት ሲጠብቅ የነበረ ማህበረሰብ እንደነበረ ላሳያችሁ ይችላል በጣም በርካታ ቪዲዮዎች ዛሬ እዛ ህዝብ ላይ ዘምተው ነው ከዚህ ህዝብ ጋር እየተዋጉ ያሉት ማለት ነው በዚህ ሂደት ውስጥ ነው ናሽናል ዳያሎግ እያደረግናል አለን የሚሉት ሀገሪቱ ያለችበትን ተጨባጭ ሁኔታ ከዚህ መረዳት ትችላላችሁ ክቡራትና ክቡራን ቴዎድሮስ ግን ያጋጠማችሁን በጣም ተራ ችግር በፍጥነት ፍቱት ከናንተ የምንጠብቀው ምሳሌነትን ብቻ ይሄ የአማራ ትውልድ እናንተን ይመለከታል ባይዘወይ እዛ አካባቢ ላይ ያላችሁ ሰዎች ሽማግሌዎች ባለሀብቶች ህዝባችሁንና ትውልድን ታሪክን አክብሩ ያንን ጠንካራና ጀግና ታታሪ ህዝብ አክብሩ ኦኬ የማይመጥነው ቦታ ላይ አትቆሙ አማራን ቀና ያደረገ ህዝብ ነው በምሳሌነት የምናነሳው ህዝብ ነው ተጋድሎውን ታሪክ ሲጽፈው ሲዘክረው የሚኖረውን ተጋድሎ እያደረገ ያለ ህዝብ ነው ያንን ህዝብ የሚመጥን ሊደርሺፕ ይፈልጋል እኔ ዛሬ የምናያቸው በዛ አካባቢ ላይ የምንመለከታቸው ልጆች ነገ የምስራቅ አፍሪካ የአፍሪካ ምርጥ ጀነራሎች ያለ ዘመናቸው ከፍተኛ ዕውቀት ያዳበሩ የጦር መሐንዲሶች ምናልባትም ነገ ወታደራዊ ትምህርቶችን የሚያጠኑ ኢትዮጵያ ውስጥ የሚጻፉ መጽሐፍቶች ዛሬ በጎጃም በሸዋ በጎንደርና በወሎ እና በተለያዩ አካባቢዎች ላይ የሚደረገው ተጋድሎ ያንን የሚመሩ የ27 የ23 የ22 አመት ወጣቶች የሚሰሯቸው ወታደራዊ ኦፕሬሽኖች በእውነት ነገ ለበርካታ ሀገራትና የጦር ትምህርት ቤቶች ትልቅ ማስተማሪያ የሚሆኑ ታሪካዊ ሰነዶችን ሊያስተላልፉ የሚችሉ ልጆች ናቸው ትግል ላይ ሆነው መጽሐፍ የሚጽፉ ልጆች እኮ ናቸው እያንዳንዱን ኦፕሬሽን በመጽሐፍ የሚዘክሩ ልጆች የሚጽፉ ልጆች ናቸው ወታደራዊ ጠበብቶች ናቸው እና እነዚህ ልጆች እና በእነዚህ ልጆች መካከል እየገቡ ከድርጅታዊና ተቋማዊ አሰራር
መሃል እየገቡ የነዚህ ልጆች አንድነት በተለያየ ምክንያት አንዱን በማጀገን ሌላውን እንትን በማለት ምናምን አይነት ስያ እንትን ማለት ብዙ ጊዜ የሚያደርጉት ምንድነው? ትግል ውስጥ አማራ ትግል ውስጥ የታዘብኩትን ነገር ልንገራችሁ። ፎርሙላው እንዲህ ነው። አንድ ሰው የአማራን ትግል ማጥቃት ሲፈልግ ውጪ ሆኖ አይደለም የሚያጠቃው። የተረዳሁትን ነገር ነው የምናገረው። የአማራን ትግል ሰዎች ሲያጠቁ የተመለከትኩት ውስጥ ሆነው ውስጥ ይገቡና ለምሳሌ የጎጃም ትግል ደጋፊ ሆኖ ይመጣል። ኦኬ የቴዎድሮስ እዝ ምናምን በቃ ሁሌ የሚያነሳው ስለ ቴዎድሮስ እዝ ወይ ስለ ጎጃም ብቻ ነው። በቃ ሌላውን አማራ ላይ ያነሳ ይችላል። ከዛ ለዛ በጣም ኤክስትሪምሊ ሎያል ሆኖ ለመታየት ጥረት ያደርጋል። መጀመሪያ እንደዛ ነው የሚያደርገው። እዛ ውስጥ ሆኖ ሌላውን በማጥቃት የዚህ ትግል ታማኝ ደጋፊ ለመሆን ይጥራል። በተለይ ለቴዎድሮስ እዝ በጣም ፍጹም ወዳጅ ለመሆን ጥረት ያደርጋል። ሌሎችን በማጥቃት ምስራቅ አማራ ላይ ያለው፣ ምዕራብ አማራ፣ ደቡብ አማራ ላይ ያለው፣ ሰሜን አማራ ላይ ያለው በማጥቃት መጀመሪያ እንደዛ ያደርጋል። ከዛ ይታመናል። በዚህ አይ ይሄማ የኛ ወዳጅ ነው ማለት ነው የሚል እምነት ይሰጠዋል። ከዛ እዛ ይገባና ደግሞ አንደኛውን አመራር ይዝና አገነስ ሌላኛው አመራር ከፍተኛ የጥላቻ ስራዎችን ይሰራል። በአመራሩ መካከል መተማመን እንዳይኖር እነዚህ በጋራ የአማራን ትግል በምሳሌነት በታላቅ ኃላፊነት በትውልድ ውስጥ ምሳሌ የሆኑ ያሉ ልጆችን አንደኛውን ከሌላኛው በተለየ መንገድና ሚዛን ላይ በማስቀመጥ ከዛ በኋላ እርስ በርስ እንዳይተማመኑ ደግሞ ጥቃት ይሰነዝራል። ኦኬ እንዲህ ነው የሚያደርጉት። በጣም በርካታ ቦታ ላይ ያዩዋቸው ሰዎች እንደዛ ነው። አንዳንዶቹ ከድንቁርና ነው። ቤዚካሊ የጠላት ተልእኮን ያዙ አይደሉም። ከመጡበት መንደር ነው የሚነሱት። በቃ ለነሱ ፖለቲካ ማለት እዛችሁ በመንደራቸው ላይ ነው የሚያልቀው። እዛው ተጀምሮ እዛው ላይ የሚያበቃ ነው። ሶ እንደዚህ አይነት መሬት ላይ ሲንፏቀቅ የሚኖር ትግል ነው ኢምፕረስ የሚያደርጋቸው። እነዚህ ሰዎች ምንም አይነት ፖለቲካል አስፓይሬሽን የላቸው። ማሸነፍ የሚፈልጉት እዛው መንደራቸው ላይ የአማራ ትግል ቀጠናውን ሊመራ የሚጠበቅበት ትግል ያንን ኃላፊነት እንዲወጣ የሚጠበቅበት ነው። የህዝቡ ህልውና በጣም ሰፊ አቅጣጫዎችን መመልከት የሚጠይቅ ነው። ጓዳዊ ትብብር ድርጅታዊ እንትንን በከፍተኛ ደረጃ መቀበልን ትልቅ ዲሲፕሊንን የሚጠይቅ ነው እና ያንን በመተው ቴዎድሮስ ላይ በጣም ከባድ ስራ ተሰርቷል። አብዛኛው በዛ ጠንካራ ህዝብ ክንድ ተመክቶ ነው። አብዛኛው በአማራ ተቋማት በአማራ ህዝብ የጋራ አቋም ተመክቶ ነው። አማራ በደንብ በጣም ሚዛናዊ የሆነ ህዝብ ነው። በነገራችን ላይ ማለት yes አሁን ይሄንን ስል ነን አማራ የሆኑ ሰዎች ወይንም የሆናችሁ ወንድም እህቶች ይሄንን በተለየ ሚዛን ማህበረሰቡን ለማስቀመጥ ጥረት እያደረኩ እንዳለው ልታስቡ ትችላላችሁ። እንደዛ ማለት አይደለም። ማህበረሰቡ በጣም ሚዛናዊ ህዝብ ነው። እውነትን ሳይነጋገር የጋራ የእውነት ትርጉም ላይ የሚደርስ ማህበረሰብ ነው። በሐቅ ያምናል፣ በፍትህ ያምናል እና እውነትን ያውቃል እና የሚሰሩ ልጆችን እውነትን ከምንጩ ነገርን ከምንጩ የሚመለከት ህዝብ ነው ማለት ነው። ይሄንን ኃይል ለማፍረስ የተደረገውን ጥረት በጣም ታዝበናል በበርካታ ጊዜያቶች ውስጥ ማለት ነው። ችግሮች ሲያጋጥሙ በጣም በፍጥነት እነዛን ችግሮች የሚፈታው ለራሱ ለቴዎድሮስ እዝ አይደለም። ቴዎድሮስ እዝ የቴዎድሮስ እዝ ወይንም ደግሞ የጎጃም እዝ አይደለም። የአማራ ህዝብና የትግሉ ህልውና ምልክት ነው። ችግሮችን የምትፈታው እዛ አካባቢ ላለው ወይንም ደግሞ በዛ አካባቢ ላለው አመራር ሲባል አይደለም። ታሳቢ የሚያደርገው ትግላችን የአማራን ህዝብ ህልውና ነው። የዚህ ትግል መዳረሻው ግቡም እሱ ነው። ስለዚህ በአመራሮች መካከል ያለ ችግር የአመራሮች ችግር አይደለም። ትውልድን ታሳቢ ተደርጎ በሚደረግ ትግል ላይ የሚያመጣው አደጋን ታሳቢ አድርጎ ነው መፍትሄ መቀመጥ የሚኖርበት። ስለዚህ በፍጥነት እነዛን ልባት እየሰጡ መሄድ ተገቢነት ያለው ነው። ተጋላጭነትን በከፍተኛ ደረጃ ስለሚቀንስ አሳንሰን
በወታደራዊ ትጥቅ ትግል ውስጥ በነገራችን ላይ ትንሽዬ ቀዳዳ ዋጋ ታስከፍላለች። በየዕለቱ ቀዳዳዎች መደፈናቸውን ማረጋገጥ ያስፈልጋል። አመራሩ አይነው ድካም እንደሚኖርበት በጣም ከባድ ኃላፊነት ነው በነገራችን ላይ አማራን መምራት በእንደዚህ አይነት ሁሉ ጥቃቶች ውስጥ ማለት ነው። በዚህ ሁሉ ጥቃት ውስጥ አማራን አስተባብሮ መምራት በጣም ትልቅ ከሬጅ ይጠይቃል። ከፍተኛ መስዋዕትነትን ለመክፈል ዝግጁ መሆንን ይጠይቃል። ቀላል አይደለም አማራን መምራት። በውጭ ሀገር ሆኖ ዲያስፖራን ማስተባበር ምን ያህል ፈታኝ እንደሆነ እነ ቴዎድሮስ ትርፌ ይናገሩ። ትንሽ ሞክረው ነበር አይደለም ትሪፕል ኤዎች እንዴት አድርገው ትሪፕል ኤን ለመስበር የተከደበትን ርቀት አውቃለሁ። ሚዲያ ላይ ጥሩ ነበሩ፣ በጽሁፍ ይታገሉ ነበር፣ በተለያየ መንገድ እንትን ይሉ ነበር፣ አቅም ለመፍጠር ምናምን ህዝቡን ለማሰባሰብ እዚህም እዛም ይሮጡ ነበር። እነሱን ለመበተን እነሱን ለመስበር የተከደበት ርቀት ግን በስማ ያስደነግጣል። ግን አማራን መምራት ቀላል እንዳልሆነ አውቆ እንደዛ አይነት ጥቃቶች ሲመጡ እነዛን ጥቃቶችም ለመመከት መዘጋጀትን ማሰብ ያስፈልጋል ማለት ነው። በዛ ልክ ቢሰራ ብዙ ውጤት ለማምጣት የሚያስችል ነገር ማምጣት ስለሚቻል ማለት ነው። አሁንም እነዚህ ወታደራዊ ያገዛዙ መጠነ ሰፊ ጥቃቶች በንጹሃን ላይ የሚያደርሱትን ጉዳት እየተከታተሉ ማጋለጥ፣ በሌላ በኩል ደግሞ ይበልጥ አንድነትን እያጠናከሩ እየመጣ ያለውን ጥቃት ማክሸፍ በጣም የተገባ ነው የሚለውን ነገር በደንብ መያዝ የተገባ ነው። ሁላችን በየትኛውም ቦታ ላይ ያለው አማራ በምሳሌነት የሚያየው የአማራው ትልቅ ደጀን የሆነ ኃይል ነው። አገዛዙም ይሄንን ኃይል ለመበተን የሚሰራውን ስራ ሴራውንም አስቦ የዚህ አካባቢ ላይ ያለውን ጥንካሬ የመላው አማራ ጥንካሬ አካል አድርጎ መውሰድ እና በዛም ላይ መስራት የተገባ መሆኑን ማሰብ አስፈላጊ ነው የሚለውን ነገር በዚህ አጋጣሚ ለመጠቆም ነው። በዚህ የተነሳ ነው ከዚህ በኋላ ወደ ሌሎች ዕለታዊ ጉዳዮቻችን ነው የምናልፈው። የዳሞቱ እንግዲህ እንዳልኩት በርካታ ተነቅነቅ ነው። አዳዲስ መረጃዎች ካሉ አይ ቲንክ በርካታ ሚዲያዎችም ስላሉ ብዙዎቹ ያደርሱናል ዕለታዊ ዜናዎችን። እናንተም የተከታተላችሁት እንዳለ ጉዳዩን እየሰማው ነው ያለሁት። በብዙ መንገድ መረጃዎችም እየወጡ ስላሉ እነሱን እናደርሳለን። ሽመልስ ጽምዶን በተመለከተ 11ኛው የጨፌ ጉባኤ ዛሬ ተካሂዷል። በዛ ላይ መልእክቶችን አስተላልፏል። በጣም በከፍተኛ ቁጣ ሲናገር ነበር። ጽምዶን እናፈርሳለን፣ ተጣማጆቹን እንበትናለን፣ በሬዎቹን የኛም ወደዛ ሄደውን በሬ እንመልሰዋለን፣ ካልሆነም ደግሞ እርምጃ እንወስድበታለን በሬው ላይ እያለን ያለው። ሌሎቹን የጽምዶ አባላትን እናፈርሳለን እንበትናለን እያለ ከፍተኛ ዛቻ፣ ቁጣ ያለበት ንግግር ሲያደርግ ነበር የዋለው ዛሬ። አልቲሜትሊ እንደዚህ አይነት ንግግሮች ለምን ይነገራሉ የሚለውን በደንብ እናነሳለን። ከሚላቸው ነገሮች የተወሰኑትን ላሰማችሁና በዛ ላይ ሀሳብ አስተያየታችንን እናክላለን። እንግዲህ ክሊርሊ እንግዲህ ዛሬም የሚያነሳው ነገር የሚፈርስ ክልል ይፈርሳል እየተባለ እንትን የሚለውን የጠላቶቻችን ፍላጎት ነው፣ ኦሮሚያን የማፍረስ ፍላጎት ነው የሚለው። ስለዚህ ክልሎች በተለየ መንገድ ሊዋቀሩ ይችላሉ እየተባለ የሚነገረውን አሉባልታ በተመለከተ በከፍተኛ ደረጃ በቁጣ ነው የሚናገረው። እንኳን ክልል ሊፈርስ እያለ ማለት ነውና በቁጣ ነው የሚናገረው። ይሄንን እንደውም ክልሉ እንዲፈርስ የሚፈልጉ ኃይሎች ጋር አብሮ ተጠምዶ በጽምዶ የሚሰራው ኃይል እያለ በትግል የሚያደርጉ ኃይሎችን ጸረ አገዛዝ ጸረ አብይ አህመድ ትግል የሚያደርጉ ኃይሎችን ለመወንጀል ለመኮነን ጥረት ያደርጋል። ከጠላቶቻችን ጋር ተሰልፈው ኦሮሚያን ማፍረስ ከሚፈልጉ ኃይሎች ጋር ተሰልፈው እያለ ታርጌት የሚያደርገው ብዙ ጊዜ ኦኤልኤን ነው በንግግሩ። በዛ መንገድ ሲናገር ተሰሙታላችሁ። አንደኛው ጥምዶ ወደ ምዕራብ ወደ ምስራቅ፣ አንደኛው ወደ ሰሜን የተጠመደው ነው የሚለው። ሁለት ኃይሎች ናቸው የተጠመዱት ነው የሚለው። አንደኛው ወደ ሰሜን ተጠምዷል፣ ሌላኛው ሁለት በሬዎች ናቸው ነው የሚለው። በሬዎቹ ወደ ሰሜንና ወደ ምስራቅ የተጠመዱ ናቸው ነው የሚለው። ከኛም ወስደው የኛንም በሬ ጠምደውታል ነው የሚለው። ይሄ የኛ የተጠመደውን በሬ ከቻለን እንመልሰዋለን፣ ካልተቻለ ደግሞ እርምጃ እንወስድበታለን እያለ ነው የሚናገረው። ከዚህ ንግግሩ እንግዲህ ኢትዮጵያ ውስጥ በጣም የሚያስደንቅ ነገር ነው ያለው። ፖለቲካሊ ሁሌ የምሰማቸው ነገሮች ማለት ነው። አሁን እሱ ታርጌት አድርጎ ከአማራ ኃይሎች ጋር ከትግራይ ኃይሎች ጋር ትሰራላችሁ ብሎ ታርጌት አድርጎ የሚናገረው ኦኤልኤን ነው።
ብአዴን ደግሞ ታርጌት አድርጎ ከሌሎች ከጸረ አማራ ኃይሎች ጋር ትሰራላችሁ ብሎ የሚናገረው ፋኖን ነው። የፌደራል መንግስት ነኝ የሚለው የሽመልስ አብዲሳ ሌላኛው መንግስት ኦህዴድ ወይንም ደግሞ የኦህዴድ የፌደራሉ ብራንች ደግሞ ታርጌት አድርጎ ከሌሎች ሀገራት ጋር ተጣመደብኝ የሚለው ደግሞ ህወሓትን ነው። ሶ ሁሉም ኃይሎች ሽመልስ ሲናገር ሌሎቹን ኃይሎች ሁሉ የኢትዮጵያ ጠላት የኦሮሞ ጠላት አድርጎ በተለይ ሰሜን ኃይሎችን ይናገራል። አብይ አህመድ ሲናገር ወይንም የፌደራል መንግስት ነኝ የሚለው አካል ሲናገር የትግራይ ኃይሎችን የፌደራል የኢትዮጵያ ጠላት አድርጎ ለመናገር ይሞክራል። የብአዴን ደግሞ ሲናገር ያው ብአዴን አጠገቡ ላይ ያለው ፋኖ ነው። ፋኖን ደግሞ የጠላት ተላላኪ አድርጎ ለመኮነን ጥረት ያደርጋል። ሶ ሁሉም በተለያየ መንገድ ታርጌት አድርገው የሚናገሩት የየራሳቸው አካል እንዳለ ትረዳላችሁ። ሶ ፋኖ ከትግራይ ኃይል ጋር ተጣመርክ ተብሎ ይከሰሳል። ኦላ ከአማራ ኃይሎች ጋር ተጣመርክ ተብሎ በአገዛዙ ይከሰሳል። ኦኬ የትግራይ ኃይል ደግሞ ከኤርትራና ከሱዳን ጋር ተጣመርክ ተብሎ ይከሰሳል። ሶ እነዚህ ኃይሎች ሁሉ የሚከሰሱት ጸረ አገዛዝ ትግል ስለሚያደርጉ ነው። በዋናነት ግን በእነሱ መካከል በእነዚህ ኃይሎች መካከል ትብብር እንዲደረግና በጋራ እንዲቆሙ እንደማይፈለግ በዋናነት ያም ለአገዛዙና ለስርዓቱ አደጋ እንደሆነ በእነዚህ ሰዎች ንግግር በየዕለቱ የምንሰማው እንደሆነ ትረዱታላችሁ ማለት ነው። እንዴት ፌደራል ላይ ከብአዴን ጋር እንደሚሰሩ እነ ሽመልስ ይገርመኛል። ማለት አማራን በጠላትነት እየፈረጀ ትግራይን በጠላትነት እየፈረጀ ከነጻድቃን ጋር ሰራለሁ ሲል ተሰማዋል። ከአማራን በጠላትነት ጋር እየፈረጀ ከብአዴን ጋር እየሰራ ነው ደግሞ ይላል ይሄው ኃይል። ጨፌው ላይ ሲናገር ግን በቀጥታ የሚናገረው እና ንግግሮቹ በዋናነት ታርጌት የሚያደርጉት ማህበረሰብን እንደ ማህበረሰብ። ስለዚህ መንግስት ሲናገር ሌሎች ኢትዮጵያውያን በዚህ መንግስት ውስጥ ያሉ አይመስልም። እሱ ይሄንን መንግስት ሲናገር እንዴት ስልጣን እንደያዘ ሲናገር እንዴት ስልጣኑን እንዳጸኑት ሲናገር እንዴት እየመሩ እንደሆነ ሀገሪቱ ሲናገር ሌላው ማህበረሰብ በኢትዮጵያ ጉዳይ ላይ የሚያገባው አድርጎም አይደለም የሚናገረው። እንዴት ከዚህ ኃይል ጋር የሌሎች ክልል መሪዎች ከዚህ ስብስብ ጋር ተሰብስበው ስለ ኢትዮጵያ እንደሚነጋገሩ ግራ ይገባኛል። ምክንያቱም ምንም ያለምንም መሸማቀቅ ያለምንም ሀፍረት ነው የሚናገረው ሲናገር። ምንም ያለምንም ተጠያቂነት ስለ ክልሉ ላይ ስላለው ኢንቨስትመንት እንዴት በሌሎች አካባቢዎች ላይ ያለውን ሁኔታና ያንን እንዴት ኦፖርቹኒቲ አድርገው እንደተጠቀሙት ሲናገር ስትሰሙት በግልጽ አሁንም ችግሩ የሀገሪቱ የገጠማት ቀውስ ሳይሆን ችግሩ የሚለው በሽመልስ አብዲሳ አንደርስታንዲንግ ኦኤልኤ ከነዚህ እንዴት ከጠላቶቻችን ጋር ይሰራል የሚለው ነው የሚያበሳጨው እንጂ በኢትዮጵያ ውስጥ ሁሉን አቀፍ ሁሉም ኢትዮጵያውያንን ሊያስማማ የሚችል ፖለቲካል ሴትልመንት አለመምጣቱ አይደለም የሚያበሳጨው። ጥያቄው እንዴት ኦሮሞ ሆኖ ከነዚህ ኃይሎች ጋር አብሮ ይሰራል ጠላት ካልሆነ በስተቀር ነው እያለ ያለው። አንድ ሰው ኦሮሞ ከሆነ እንዴት ከነዚህ ኃይሎች ጋር አብሮ ይሰራል? ከነዚህ የኛን ክልል ሊያፈርሱ ከሚፈልጉ የኛን ፍላጎትና የኛን ስልጣንና የስልጣን የኛን ዕጣ የኛን እድል ሊያጨናግፉ ከሚፈልጉ ኃይሎች ጋር እንዴት ይሰለፋል እያለ በከፍተኛ ደረጃ በባንዳነት በጠላትነት እዛ ኦሮሚያ ውስጥ ያለውን ኃይል በተለይ ለመክሰስ በጣም ከፍተኛ ርቀት ሄዶ ሲናገር ሰማዋለሁ በንግግሮቹ ማለት ነው። ባንም ኃይል በሽመልስ አስተሳሰብ ኦሮሞ ከሆነ ይሄንን ስርዓት ከመደገፍ ውጪ በምንም አይነት መንገድ ሌላ አማራጭ የፖለቲካ ሐሳብ መያዝ የለበትም ነው። ይሄ ስርዓት የኛ ስርዓት ነው ቲክሱ ቀብና ይላል። ይሄንን ስርዓት ልንጠብቀው ይገባል። ጋቸነታኔ ሲርነ ከነ ቲክሱ ቀብና ይላል። ሺልድ ሆነን ጋሻ ሆነን ይሄንን ስርዓት ልንጠብቀው ይገባል። እንዴት ኦሮሞ የሆነ ሰው በዚህ ስርዓት ላይ ይነሳል ይላል
and at the same time ደግሞ ከባዴን እንግዲህ ከባዴን ጋር ይሰራል ይሄው ኃይል እና በዚህ ንግግሩ ምን ያህል ጽምዶ የሚባለው ኃይል እና ትብብር ነገራችን ላይ ፕራክቲካል ሪያል የጽምዶ ታክቲካል አላያንስ ነው ስትራቴጂካል አላያንስ ነው በተግባር ምንድነው የሚለውን ገና አላየንም እኮ የተሰጠ መግለጫ የለም ምናልባትም ኢማጂነሪ ሊሆን ይችላል perceived threat ሊሆን ይችላል ምክንያቱም actually ስላላየ ነው ማለት ነው ግን perceptionው በራሱ ይሄ ጥምረት ይሄ ህብረት ሊፈጠር ይችላል የሚለው ያ perceived threat በዚህ ደረጃ ሰውየውን አመራሩን የሀገሪቱ የፕሮፓጋንዳ ሁሉ መነሻና መድረሻ ሆኖ በየለቱ ሲሰራ ተመለከቱታላችሁ እና ሁሉም ቢናገሩ ጽምዶ ነው ቢናገሩ ጽምዶ ነው የትም ቦታ ላይ ሄደው ቢናገሩ ጽምዶ ነው እና ይሄ ትሬት እንደው አንድ ሰው ምን ብሎ ጽፎ ተመልክቻለሁ በጣም ኢንፍሌትድ ነው በጣም ተጋኖ ነው የሚወራው አክቹሊ ይሄ ጥምረት አለ ወይ የሚለው ነገር በተጨባጭ ወደ አክቹዋል እንትን ወደ አክቹዋል ትሬትነት ተቀይሯል ወይ በተጨባጭ መሬት ላይ አለ ወይ መሬት ላይ ያለ አሰላለፍ ነው ወይ ይሄን አገዛዝ የገጠመው አደጋ ነው ወይ የሚለው ነገር ገና አልተረጋገጠም